ብሬስ ልታደርጉ ነው ወይስ አሁን አዲስ ብሬስ ታደርጋችኋል? ይህን ቪዲዮ እስከ መጨረሻ ተመልከቱ። እኔ ብሬስ ከማድረጌ በፊት ባካቸው የምመኛቸው 8 ነገሮችና እኔ ለብሬስ ምን ያህል ወጪ እንዳወጣው ዛሬ በዝርዝር እናወራለን። እንኳን ደህና መጣችሁ ወደ ቻናላችን። ይህ ቻናል ስለ ብሬስ ጉዞዬ ምክሮችና እውነተኛ ልምዶቼ የራሴን ተሞክሮ ማወራበት ማይ ብሬስ ጆርኒ የሚለው ክፍል 2 ቪዲዮ ነው። ክፍል 1 ቪዲዮ ካላያችሁት ሄዳችሁ ቼክ አድርጉት። እናም በዛሬ በክፍል 2 ቪዲዮ እኔ ብሬስ ከማድረጌ በፊት ባካቸው የምመኛቸው 8 ሀሳቦችና እኔ ብሬስ አድርግ ምን ያህል ወጪ እንዳወጣው በዝርዝር እናወራለን። በመጀመሪያ ብዙ ሰዎች የሚጠይቁትን ስንት ብር ያስከፍላል የሚለውን እናወራለን። የብሬስ ዋጋ እንደየክሊኒኩ ይለያያል፣ ወይም ደግሞ እንደ ብሬስ አይነቱና እንደ ጥርስ ውስብስብነቱ ይለያያል። የብሬስ አይነት 4 አይነት የብሬስ አይነቶች አሉ። የመጀመሪያው ሜታል ብሬስ ይባላል። ይህ የብሬስ አይነት ሁላችንም የምናውቀው ብዙ ሰዎች የሚጠቀሙበት የብሬስ አይነት ነው። በሁለተኛ ላይ ደግሞ የሴራሚክ ብሬስ ነው። ይህን የብሬስ አይነት ብዙ ሰዎች አይጠቀሙበትም፣ ግን አሪፍ የብሬስ አይነት በደንብ ጎልቶ አይታይም። በሶስተኛ ላይ ደግሞ ሊንጓል ብሬስ እናገኛለን። ይህ የብሬስ አይነት ሰዎች ብሬስ እንዳደረጉ ማሳወቅ ለማይፈልጉ ሰዎች ነው የብሬስ አይነት ነው። አራተኛ ላይ ደግሞ ክሊር አይላይነር የሚባል የብሬስ አይነት እናገኛለን። ይህን የብሬስ አይነት ብዙ ሰዎች አይጠቀሙትም፣ በተለይ ኢትዮጵያ ውስጥ። ምክንያቱም ይህ የብሬስ አይነት ከሌሎች የብሬስ አይነቶች በተሻለ ሁኔታ ያስተካክላል ተብሎ አይታሰብም። እናም ዛሬ ስለ ሜታል ብሬስ ዋጋ በዝርዝር እናወራለን። 3 አይነት ሎ፣ ሚዲየም እና ሃይ የሚባሉ የክሊኒክ አይነቶች አሉ። የመጀመሪያው ሎ የሚባለው ከ20,000 እስከ 30,000 ብር የሚያስከፍሉ የክሊኒክ አይነቶች ናቸው። እና ከሁሉም የክሊኒክ አይነቶች 2 ነገር እናያለን፣ ሪስፔክት እና ኳሊቲ። እና ሎ የሚባለው ክሊኒክ ኳሊቲያቸው ያው አንድ ነገር ዋጋው በቀነሰ ቁጥር ኳሊቲያቸው ሊቀንስ ይችላል እና ኳሊቲያቸው ጥሩ የሚባል ላይሆን ይችላል። ሪስፔክት ደግሞ እነሱም ያውቁታል፣ ምክንያቱም ከገበያው ባነሰ ዋጋ የብሬስ አገልግሎት እንደሚሰጡ ስለሚያውቁ ያ ሰው እኛ ጋር ከመጣ እኛ በላይ ያሉትን ዋጋቸው መሸፈን ከብዶት ነው በሚል ሂሳብ ክብር ላናገኝ እንችላለን። ሚዲየም ላይ የሚቀመጡት ደግሞ ዋጋቸው ከ30 እስከ 35,000 ብር የሚያስከፍሉ የክሊኒክ አይነቶች ናቸው። እናም ኳሊቲ ከሎ ክሊኒክ በተሻለ አሪፍ የሆነ ኳሊቲ እናገኛለን። ሪስፔክት ደግሞ አሪፍ የሚባል ክብር እናገኛለን። ሃይ ላይ የሚቀመጡት ደግሞ ከ35,000 እስከ 50,000 ብር የሚያስከፍሉ የክሊኒክ አይነቶች ናቸው። እናም ኳሊቲያቸው ጥርት ያለ ኳሊቲ ጥርት ካለ እንክብካቤ ጋር እናገኛለን። ሪስፔክት ደግሞ ያው የወጣው ብር አሪፍ የሚባል ስለሆነ በትልቅ ክብር ያስተናግዱናል። እና ይሄን ይመስላል የክሊኒክ አይነቶቹ። እንደኔ ሰጀሽን ሚድል ያለውን የክሊኒክ አማራጭ ብትመርጡ አሪፍ ነው ብዬ አስባለሁ። እኔም የተጠቀምኩት የክሊኒክ አይነት እርሱ ስለሆነ በቀጣይ ደግሞ እኔ ጠቅላላ ያወጣሁትን ወጪ በዝርዝር እናወራለን። ለካርድ 50 ብር፣ ለኤክስሬ 200 ብር፣ ለጥርስ እጥበት 2000 ብር እና ለጥቃቅን መድኃኒቶች ደግሞ 200 ብር አወጣሁ። ከዛ ለብሬስ 30,000 ብር አወጣሁ እና አጠቃላይ ያወጣሁት ወጪ ሲደመር 32,450 ብር መጥቷል። ሌላ ወጪ ደግሞ ብሬስ ካደረኩኝ ገና 1 ወሬ ነው። ኢት ሚንስ ገና ብሬስ ከወለቀ በኋላ የሚወጣ ወጪ አለ። ወይም ደግሞ ድንገት በኔ ጥፋት ሽቦ ከተሰበረ ወጪ ላወጣ እችላለሁ። በመቀጠል ደግሞ እኔ ብሬስ ሳስር ባቆየ የማስባቸውን 8 ነገሮች እናወራለን። ሐኪሙ ብዙ ጥሩ ነገሮችን ነግሮኛል፣ ግን ውስጥ ገብቼ እስካላየው ድረስ የዕለት ተዕለት ህይወቴ እንዴት እንደሚለወጥ አላውቅም ነበር። ዛሬ የማሳውቃችሁ 8 ነገሮች ውሳኔያችሁን በጥበብ እንድትወስኑ ይረዳቸዋል። በስምንተኛ ላይ ህመም ሳይሆን ግፊት ነው። ብዙ ሰዎች የሚጠይቁት በጣም ያመኛል ነው፣ ግን ህመም የለውም። ትንሽ ፕሬሸር ወይም ደግሞ ግፊት ብቻ ነው ያለው። ጥርሶቻችን እየተጎተቱ ስለሆነ ስሜቱ እንደ ጥርስ መጨናነቅ ነው። በሰባተኛ ላይ ደግሞ ንግግራችን ይለዋወጣል። መጀመሪያ ላይ ንግግሬ በጣም ተዛብቶ ነበር። በተለይ ሰና ዘለ ፊደላትን መናገር በጣም ከባድ ነበር፣ ግን በ4 ቀን ውስጥ ለመድኩት። ጮክ ብሎ ማውራትን ዘፈን መስፈንም ችዬ ነበር። በስድስተኛ ላይ ደግሞ መብላት ያለባቸው የምግብ አይነቶች። ሁሉም ሐኪሞች ጠንካራና የሚያታግል ምግቦች አትብሉ ይላሉ፣ ግን ማንም የማይነግራችሁ ነገር ለስለስ ያሉ ምግቦችንም ቢሆን አነስ አነስ እያደረገን መብላት እንዳለብን ነው። በአምስተኛ ላይ ደግሞ ጥርስ መቦረሽ 5 ደቂቃ ይወስዳል። ብሬስ ከማድረጌ በፊት በ1 ደቂቃ ጥርሴን ቦርሽ ነበር። አሁን ግን ቢያንስ 5 ደቂቃ ይወስዳል። ብሬስ አድርጋችሁ ጥርሳችሁ እንዴት ነው የምትቦርሹ?
በሌላ ቪዲዮ ሰራላችኋል። በአራተኛ ላይ ደግሞ ረጅም ጊዜ ይወስዳል። ብዙ ሰዎች ከ6 ወር እስከ 1 ዓመት ነው ብለው ያስባሉ። ግን አብዛኛው ሕክምና የሚወስደው ከ1 ዓመት ከ6 ወር እስከ 3 ዓመት ነው። በሶስተኛ ላይ ደግሞ አንዳንድ ማስተካከያ አዲስ መጀመሪያ ነው። ብሬስ ሲገጠም ህመም የሚሰማን ለ3 ቀናት ነው። ያ ካለፈው በኋላ በወሩ ሽቦ ሲቀየርልን ለ3 ለሚሆኑ ቀናት ትንሽ ህመም አለ። እናም እንደገና ለ2 ለ3 ቀናት ለስላሳ ምግብ መብላት ያስፈልጋል። በሁለተኛ ላይ ደግሞ ብሬስ ማውጣት ፍጻሜ አይደለም፣ ሪቴነር ማድረግ አለብን። ይህን ብዙ ሰዎች ያውቁታል። ብሬስ ካወለቁ በኋላ ጥርሶቻቸው ወደ ነበረበት ይመለሳል። ስለዚህ ነው ሪቴነር የሚባል መሳሪያ የሚያስፈልገን። ይህን ካላሰባችሁ ያጠፋችሁት ጊዜና ገንዘብ ይባክናል። በአንደኛ ላይ ቀጠሯችሁን አትዘንጉ። የዶክተር ቀጠሮ መከታተል ውጤቱን ያፋጥነዋል። ይህ እኔ ያወጣሁት የብሬስ ወጪና እኔ ብሬስ ከማድረጌ በፊት ባቃቸው የምመኛቸውን 8 ነገሮች አውርተናል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ እና ሰብስክራይብ ማድረግ እንዳትረሱ። ከብሬስ ጋር በተገናኘ የመለቃቸው ቪዲዮዎች እንዳያመልጣችሁ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ ብሬስ ካደረገን በኋላ ጥርሶቻችንን እንዴት እንደምንቦርሽ ይዤላችሁ እመጣለሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩ።